እንደምን ሰነበታችሁ? ቀሲስ መላኩ ነኝ። ለብዙ ጊዜ ልናገርበት ወይም ደግሞ ትንሽ ሐሳቤን ላካፍላችሁ ያሰብኩበት ነገር ነው። ነገር ግን በጣም በፍርሃት ውስጥ ሆኜ ነው ይሄንን ነገር የማካፍለው። ምክንያቱም ይሄ ማሳሰቢያ ወይም ይሄ መልእክት ለአገልጋዮች ስለሆነ ነው። በዋናነት ለሊቃነ ጳጳሳት፣ ለካህናት ማለትም በምንኩስና ሕይወት ላላችሁትም በጋብቻም ላላችሁትም ቀሳውስት፣ ለዲያቆናት፣ በሰንበት ትምህርት ቤት በተለያዩ የአገልግሎት ዘርፍ ውስጥ ላላችሁ አገልጋዮች ነው ይህንን መልእክት የማስተላልፈው። በተደጋጋሚ ባለፉት ዓመታት በሶሻል ሚዲያ ላይ በብዙ የተጠቀምንባቸው ያገለገሉን አገልጋዮች በተለያዩ የስነ ልቦና ችግሮች ተጠቅተው ታመው ተመልክተናል። ሶሻል ሚዲያ ላይም ባይሆንም በተለያየ መንገድም ደግሞ በግል በውስጥ የተጎዱ ሰዎችን አይተናል፣ ተመልክተናል። የሰው ያለህ ብለውም እዚህ አደባባይ ላይ ወጥተውም ራሴን ልጎዳ ነው፣ ተቸግሬያለሁ፣ እርዳታ ያስፈልገኛል ያሉ ሰዎችም አሉ። እነዚህን አልፎ አልፎ የሚከሰቱትን ክስተቶች ስናይ ድርጊቱ ወይም ክስተቱ በጥቂት ሰዎች ላይ ብቻ የተከሰተ አድርገን የምናስብ ካለን በጣም ተሳስተናል። ብዙዎች አገልጋዮች ከሊቃነ ጳጳሳት ጀምሮ እስከ ሰንበት ትምህርት ቤት ተማሪዎች ድረስ በአገልግሎት ዘርፍ የተሰማሩ ብዙዎች አገልጋዮች በአእምሮ ህመም፣ በጭንቀት፣ በድብርት፣ በዲፕሬሽን የሚሰቃዩ ብዙዎች ናቸው። ይሄ ብዙ የማይዳሰስ የማይነገር ነገር ነው። በተለይ በዚህ በፕሮቴስታንቱ ዓለም ላይ ያለው ይሄ ማይንድ ሴት እኛም ላይ ተጽዕኖ አሳድሮብን አገልጋይ እንከን አልባ እንደሆነ፣ አገልጋይ ስትረግል የማያደርግ ችግር የሌለበት አድርገን ነው የምናስበው። ስለዚህ የሆነ ማስክ አድርገን ነው፣ የሆነ ጭምብል አጥልቀን ነው አገልግሎት ላይ የምንሰማራው። አንዳንድ ጊዜ አገልጋዩ ራሱ የህይወቱን ስትረግል፣ የህይወቱን ትግል፣ የህይወቱን ውጣ ውረድ፣ መውደቅ መነሳቱን ራሱ ሼር ሲያደርግ አንዳንዶች ይደነግጣሉ። ካህን እንዲህ አይልም የሚሉ አሉ። ግን አሁን አደባባይ እየወጣ ነው። ስለዚህ መጀመሪያውን ላንሳ። በተለይ በዚህ ዘመን አገልጋይ መሆን ማለት ቀላል እንዳልሆነ መገንዘብ አለብን። በተለይ ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይ መሆን ማለት በዚህ ዘመን ከባድ ነው። እንደገና ዳቦ በሁለት በኩል እየነደደ ያለ ነው አገልጋይ ማለት። በአንድ በኩል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮችን በተለይ መስደብ፣ ማበሻቀጥ፣ ማዋረድ ስፖርት የሆነበት ትልቅ ኢንካም ጀነሬት የሚያደርግበት ዘመን ላይ ነው ያለ ነው። በፕሮቴስታንቱ ዓለም ታይቶ በማይታወቅ ሁኔታ በአሁኑ ወቅት የስድብ መንፈስ ነው አደባባዮቹን፣ መድረኮቻቸውን በሙሉ ያጥለቀለቀው። ስለዚህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋይን በተለያዩ ስሞች፣ ኮድ ወርዶች መጥራት፣ ማበሻቀጥ፣ መስደብ ዛሬ ብዙ ተከታይ ማፍሪያ ሆኗል። የሚያሳዝነኝ ደግሞ ይሄ አይደለም። እውነት ለመናገር ግድ የለም ቅዳሴው ሲያልቅበት ቀረርቶ ጨመረበት አይነት ነገር ስለሆነ ግድ የለም ያኛው። የሚያሳዝነኝ ስድብን የእምነታችን መገለጫ አድርገን አገልጋዮችን፣ የራሳችንን አገልጋዮችን ማበሻቀጥ ደግሞ በእኛው ቤትም ደግሞ በጣም የተለመደ ነው። በተለይ አሁን ደግሞ ይሄ የሶሻል ሚዲያው አድቨንት፣ የሶሻል ሚዲያው መምጣት ደግሞ ይሄንን የበለጠ አግንኖታል።
ስለዚህ የኦርቶዶክስ ሚዲያ ተብለው የሚታወቁት ውስጥ ብዙ ተከታይ ያላቸውን ተመልከቱ። የስድብ ሚዲያዎች ናቸው። የኦርቶዶክስ ጠበቃ ተብለው የተሰየሙ ሰዎች አሉ። በስድብ ማንም የማይችላቸው ናቸው። የስድብ አፍ የተሰጣቸው ናቸው። ስለዚህ በዚህ በግራና በቀኝ በስድብ በተሞላ ዓለምና ጩኸት ውስጥ ማገልገል ከባድ ነው። ቅዱስ ጳውሎስ በጣም ራሱን የገለጠበት የመጽሐፍ ክፍል ቢኖር ሁለተኛ ቆሮንቶስ ነው። ብዙ መከራ እንደደረሰበት ይናገራል እዚያ ቦታ ላይ እና በውስጥም በውጭም በወንድሞች ቢጸ ሐሳውያን በተባሉት ማለት ነው፣ ሐሰተኞች ወንድሞች በሆኑት የደረሰበትን እንግልት ሁሉ ይናገራል። እና እዛ ላይ የሚለው ነገር አለ እንዴ፣ እኔ አልናደድም ወይ? እኔ አልበሳጭም ወይ? እኔ አልታወክም ወይ? ያው ዕለት ዕለት የሚገደኝ የአብያተ ክርስቲያናት ነገር ነው ይላል። ግን ሰው ነውና መናደዱን መበሳጨቱን ይናገራል። ስለዚህ እኔ የሚገርመኝ ምንም ነገር አይሰማኝም ብትሉኝ ነው። ዲፕሬስድ ሆንኩኝ፣ ታወቅኩኝ፣ እንቅልፍ አጣሁኝ ብትሉኝ ግን አይገርመኝም። ምክንያቱም የምታልፉበትን ነገር ስለማውቅ ነው። ስለዚህ በዚህ ውስጥ ምንድን ነው ማድረግ ያለብን? ይሄ ነው ዛሬ መናገር እንፈልገው። ምንድን ነው ማከናወን ያለብን? አሁን አንዳንዶች እያደረጉ ያሉት እዚህ ሶሻል ሚዲያ ላይ ስትረግላቸውን ፖስት የሚያደርጉ ሰዎች አሉ። ለትምህርት የሚሆነውን ግድ የለም እሺ እቀበላለሁ። ግን አንዳንድ ጊዜ ግን ማውጣት የሌለብንን ነገር መናገር ላለብን ሰዎች ሳንናገር ዝም ብለን ዓለም ላይ የምንዘራው አደገኛ ነው፣ አሉታዊ ነው የሚሆነው። ምክንያቱም አንዳንድ ጊዜ የሚሰጣችሁ ፊድባክ የበለጠ ወደ ዲፕሬሽን ውስጥ የበለጠ ወደ ጭንቀት ውስጥ የሚከታችሁ ነው የሚሆነው። ስለዚህ በጣም መጠንቀቅ አለባችሁ። ስለዚህ ምንድን ነው ማድረግ ያለብን? ምንድን ነው ማከናወን ያለብን? የመጀመሪያውን አንዱን ልናገር። በተለይ ከሜንታል ሄልዝ ጋር በተገናኘ ከአእምሮ ጤንነት ጋር በተገናኘ ሶሻል ሚዲያ ትክክለኛው ሚዲያ አይደለም። ስለዚህ 3 ዋና ዋና ነገሮችን አነሳለሁ እና ይህንን አገልጋዮች የሆናችሁ በሙሉ እንድትሰሙኝ ይፈልጋለሁ። የመጀመሪያው አንደኛው ቤተ ክርስቲያናችን እጅግ በጣም ተዝቆ የማያልቅ ሀብት እንዳላት፣ በዚህ ነገር እርዳታ እንድናገኝበት የሚያደርግ ሀብት እንዳላት ልናውቅ ይገባል። እንዲሁም ከማንም በላይ የሰውን አእምሮ የመረመሩ ቢኖሩ የኦርቶዶክሳውያን አባቶች ናቸው። ይህን አባ ውግሪስን መጽሐፍ ብናነብ ይገርመናል። ስለዚህ የመጀመሪያው አንደኛው ነገር የመምህረ ንስሐን ሕይወት እኛው አገልጋዮች ምን ለማመድ አለብን። በዚህ በኩል ገና ነን፣ ይቀረናል። ምክንያቱም ብዙዎች ካህናት የሚመስላቸው ነገር ቢኖር መምህረ ንስሐ የሚያስፈልገው ለምዕመናን ብቻ የሚመስላቸው ብዙዎች አሉ። አይደለም፣ እኛም ያስፈልገናል። እግዚአብሔር ከሰጠን አባት ጋር በጥንቃቄ መምረጥ ይኖርብናል። ምክንያቱም አገልጋዮች ነን። ከማን ጋር እንደምንነጋገር፣ ለማን ልባችንን እንደምንሰጥ በጥንቃቄ ማየት ይኖርብናል። ከዚያ አባት ጋር ግን ቁጭ ማለት ይኖርብናል። ችግራችንን፣ ትግላችንን ማካፈል ይኖርብናል። ብፁዕ ቅዱስ አቡነ ሸኑዳ ያደርጉት የነበረው ይሄንን ነው። በየጊዜው ወደ መምህረ ንስሐቸው ይሄዱ ነበር። ፓትርያርክ ሆነው በእስክንድሪያ መንበር ላይ ተቀምጠው ከመምህረ ንስሐቸው ጋር ጊዜ ነበራቸው። ሌሎችም ታላላቆችም አባቶች። ይሄ መልእክት ለሊቃነ ጳጳሳትም ነው፣ ለካህናትም ነው፣ ለዲያቆናትም ነው፣ ለሰንበት ትምህርት ቤት አገልጋዮችም ነው። የመጀመሪያው አንደኛው ይሄ ነው። ሁለተኛው ከዚህ ጋር አብሮ ባልንጀራ ሊኖረን ይገባል።
በተለይ ብዙዎች ካህናት፣ ብዙዎች አገልጋዮች ባልንጀራ አልባዎች ናቸው። ከሀገሬ ስወጣ አንዱ ያጣሁት ነገር ቢኖር ምንድን ነው ብትሉኝ ባልንጀሮቼን ማጣቴ ነው። ወደ አሜሪካ ስመጣ አገልጋይ በጣም ሎንሊ ነው። በሰው የተከበበ ነው፣ ግን ብቸኛ ነው። ስለዚህ የልብ ወዳጅ ሊኖራችሁ ይገባል። አብራችሁ የምትስቁ፣ አብራችሁ የምትጫወቱት ባልንጀራ ያስፈልጋችኋል፣ ጓደኛ ያስፈልጋችኋል። ጌታ አገልጋዮቹን ሲልክ ብቻቸውን አላክም፣ ሁለት ሁለት አድርጎ ነው የላካቸው። ሰው ያስፈልገናል፣ ባልንጀራ ያስፈልገናል። በሶስተኛ ደረጃ የምናገረው ምናልባት ለአንዳንዶቻችሁ ሊከብዳችሁ ይችላል፣ ግን እናገረዋለሁ። በዚህ ጉዳይ ላይ የቤተ ክርስቲያኒቷ ልጆች የሆናችሁ ፕሮፌሽናል የሆናችሁ በዚህ በሙያው ላይም የበለጠ ልትናገሩ ትችላላችሁ። ምንድን ነው ይሄ? ጥቂቶች ያይደለን አገልጋዮች ፕሮፌሽናል ሄልፕ ያስፈልገናል። ምን ማለት ነው? በስነ አእምሮ፣ በሳይካትሪ ወይም በሳይኮሎጂ ባለሙያዎች የሆኑ ሰዎችን ማናገር ይኖርብናል። ከነሱ ጋር ቁጭ ማለት ይኖርብናል። እግሬን ቢያመኝ፣ እጄን ቢያመኝ፣ ልቤን ቢያመኝ ሐኪም ቤት እንደሚሄድ ሁሉ አእምሮዬን ሲያመኝም ሐኪም ቤት መሄድ አለብኝ። አእምሮ ሁለት ክፍል አለው። መንፈሳዊ ክፍል አለው፣ ስጋዊ ክፍልም አለው። ስለዚህ በስጋዊ ምርመራ ተደግፈው ሳይንስን ተጠቅመው ብዙ እውቀት የሰውን አእምሮ አካሄድን የተረዱ ባለሙያዎች አሉ። ኦርቶዶክሳዊት ቤተክርስቲያን የሳይኮሎጂ ወይንም የሳይካትሪ ጠላት አይደለችም። ብዙዎች ተጠቅመውበታል። ለምሳሌ ኬሚካል ኢምባላንስ ያለባቸው ሰዎች በመድኃኒት እርዳታ አግኝተዋል። ኖርማል የሆነ ህይወትን የሚኖሩ ብዙዎች ናቸው። ሳይድ ኢፌክት አለው? አዎ፣ ሁሉም አለው። አንዳንድ ጊዜ ኢፌክቲቭ አይሆንም? አዎ። ያንን ራሳቸው የሙያው ሰዎች ይናገራሉ። ነገር ግን እርዳታ የሚያስፈልገን ሰዎች ካለን ያን እርዳታ ማግኘት ይኖርብናል። ብቻችንን መታገል የለብንም። እነዚህን ሶስት ነገሮች ካደረግን እኛንም እንጠቅማለን፣ የሚያገለግሉንም እንጠቅማለን። አደጋውን ልንገራችሁ። አገልጋዮች የሆናችሁ በዚህ ደብቃችሁ ውስጣችሁን የምትታገሉ ሰዎች፣ የተጎዳ ሰው ሌላውን ሰው ሲጎዳ አይታወቀውም። ስለዚህ አገልጋይ ተጎድቶ ሌላውን ሰው ሊፈውስ፣ ሌላውን ሰው ሊያገለግል ይችላል። አዎ ይችላል። ግን ሳያውቀው ሊጎዳ ይችላል። ስለዚህ ለምንድን ይሄን የምናገረው? ምክንያቱም አሁን ሰሞኑን ወደ ሶሻል ሚዲያ ላይ እየመጡ ያሉት ነገሮች በጣም ልቤ ላይ ስለከበዱ ነው። የአንዳንድ ወንድሞችን መጎዳት ስለማይ ነው። እና ይሄ ወደ ሶሻል ሚዲያ ያመጡትን ነው። በራቸውን ዘግተው የሚያለቅሱትን፣ በራቸውን ዘግተው የሚያነቡትን ስናይ ከባድ ነው። ቅዱስ ጳውሎስን ላንሳው፣ ምክንያቱም ለብዙዎቻችን ምሳሌ የሚሆን ስለሆነ። ብዙ መከራ አጋጥሞታል። ተጨንቋል፣ ታውኳል፣ ተናዷል። ግን ያን መከራውን እንዲወጣ ያደረገው ምንድን ነው? ወልደ እግዚአብሔር ኢየሱስ ክርስቶስ ከእርሱ ጋር እንደሆነ ስለነገረው ነው። ስለዚህ የመጨረሻ መልእክቴ ይሄ ነው። በዚህ ሁሉ ግን የምታገለግሉት አምላክ ከእናንተ ጋር ነው። አይተዋችሁም፣ አይጥላችሁም፣ አይረሳችሁም። ስለዚህ በዙሪያችሁ ከምትሰሙት ጩኸት፣ ስድብ፣ ጣት መጠቆም ባሻገር አገልጋዮች የሆናችሁ አበው ካህናት፣ ዲያቆናት፣ ሰንበት ትምህርት ቤት አገልጋዮች ይህን አንድ ነገር ግን እንዳትረሱት።
እስከ ሞት ድረስ የወደዳችሁ አምላክ አላችሁ። የማይጥላችሁ የማይተዋችሁ፣ ዓለም በሙሉ ቢተዋችሁ ቢረሳችሁ የማይጥላችሁ አምላክ አላችሁ። ይህን እንዳትዘነጉት። ምናልባት እዚህ ላይ አንዳንዶቻችሁ ይሄማ በየዕለቱ ምን ሰብከው አይደለም ወይ ትሉኝ ይሆናል። ነገር ግን ጠላት ዲያብሎስ የሚያደርገውን ነገር ልንገራችሁ። ይሄን ፋውንዴሽናል የሆነ እውነት፣ ይሄን መሰረታዊ የሆነ እውነት ከአይምሯችን ላይ ይወስድብናል። ዓለም በሙሉ እንደሚጠላን፣ ዓለም በሙሉ እንደረሳን አድርገን እንድናስብ ያደርጋል። ከቅዳሴ በኋላ ያለው ጭንቀት፣ ከውብ ከሆነ ስብከት በኋላ ያለው ዲፕሬሽን፣ ከብዙ ጉባኤ መካከል ያለው ብቸኝነት የሚመጣው ከዚህ የተነሳ ነው። ይህን እንድንዘነጋ ሲያደርግ ነው። ስለዚህ እግዚአብሔር ከእናንተ ጋር ነው። ይወዳችኋል፣ ያፈቅራችኋል። ሌላው ሰው የሚያያችሁ በአገልግሎታችሁ ሊሆን ይችላል፣ በዝማሬያችሁ ሊሆን ይችላል፣ ወይም በስብከታችሁ ሊሆን ይችላል፣ ወይም በክህነት አገልግሎታችሁ ሊሆን ይችላል። ለእግዚአብሔር ግን ልጁ ናችሁ። አንድ ልጁን የላከላችሁ ልጁ ናችሁ። ይህን እንዳትዘነጉት። በጣም ከይቅርታ ጋር ይህንን ማሳሰቢያዬን እንድትቀበሉኝ በእግዚአብሔር ስም አሳስባችኋለሁ። ሌሎች አገልጋዮችም ካላችሁ ባካችሁ በዚህ ጉዳይ ላይ ተናገሩ። ባካችሁ ጊዜው አሁን ስለሆነ ማለት ነው። እግዚአብሔር ከእናንተ ጋር አይሆን። በዚህ ሰዓትም በመከራ ውስጥ፣ በጭንቀት ውስጥ፣ በዲፕሬሽን ውስጥ ሆነው የሚታገሉትን ግን በዚያ ቁስል ውስጥ ሆነው እንኳን ለሌሎች ፈውስ የሆኑትን ወንድሞቻችንን እህቶቻችንን እግዚአብሔር ይጠብቅልን። አሜን።